ተመልሰናል ደግሞ አሁን በሌላ ቪዲዮ በኢሮዩኤስዲ ነው አሁን የተመለስነው። ከዚህ በፊት ፖስት ያደረኩት የጎልድን ነበረ ትሬድ፣ ይሄ ደግሞ የኢሮዩኤስዲ ነው እና እዚህ ጋር የሴል የገባሁትን እና ባይ የገባሁትን ትሬድ ብሬክዳውን አደርግላችኋለሁ። ከዛ በፊት ለምን እንደገባሁት ላሳያችሁ። እዚህ ጋር ገባሁበት ምክንያት ማርኬቱ መጥቶ እዚህ ጋር እዚህ ድረስ ሃይ ሰራልንና ደን እንዲህ ወርዶ ድጋሚ ወርዶ መጥቶ ይሄንን እዚህ ጋር ያለችዋን እቺን ሎ ማለት ነው ሳይወስድ ይመጣና ማርኬቱ እዚህ ደርሶ ድጋሚ ይመለሳል። ደን ሃየር ሎ እየሰራ ይመለሳል። ደን እዚህ ጋር መጥቶ እዚህ ጋር የነበረውን ሊኩዊዲቲ ቴክ ያደርገዋል ማለት ነው። ቴክ ሲያደርገው እዚህ ጋር ምን ተፈጠረ? ሊኩዊዲቲ ስዊፕ አደረገልን። ከዛ ስዊፕ እንለው ባይዘው ማርኬቱ ወደዛው ከቀጠለ ሊኩዊዲቲ ራን ነው የምንለው። ልክ ማርኬቱ ግን እዚህ ጋር ያለውን ይሄንን ሃይ ሲወስድልን ከዛ ማርኬቱ ድጋሚ ወደ ታች ሲመለስ ነው ሊኩዊዲቲ ስዊፕ የምንለው። ከዛ ማርኬቱ የሚገቡበት ምክንያት ማርኬቱ መጥቶ እንዲህ ወርዶ እዚህ ወርዶልን ደን ይሄን ሰጠን አይደለ? እኔ የተጠቀምኩት ምንድነው እቺን እዚህ ጋር ያለችዋን ሊኩዊዲቲ ቴክ አደረገልን። ይሄንን ሊኩዊዲቲ ስዊፕ አደረገልን። እንደተጠቀምኩት ምን ላይ ያለ ነው? 1 ሃወር ላይ ያለ ሊኩዊዲቲ ነው የተጠቀምኩት ማለት ነው። እሱን ቴክ ካደረገልን በኋላ ከኛ ደግሞ ምን ጠብቃለሁ? ሌላ የምንጠብቀው ነገር ማለት ነው። ከዛ እዚህ ጋር መጥቶ እዚህ ጋር ስዊፕ ካደረገልን በኋላ እዚህ ጋር ምን ጥሎልን ይሄዳል? እዚህ ጋር ሰፕላይ ዞን ጥሎልን ይሄዳል ማለት ነው። እዚህ ጋር ሰፕላይ ዞን ጥሎልን ከሄደ በኋላ ማርኬቱ እዚህ ጋር ደርሶ ተመልሶ መጥቶ እዚች ሌቭል ጋር መጥቶ ይሄዳል። እዚህ ጋር መጥቶ ቴስት ያደርግልናል። ከዛ መጥቶ እኔ እስከ ድረስ ነው የሚይዘው እስከ እዚህ ሃይ ድረስ ማለት ነው። እስከ እዚህ ሎ ድረስ ነው የሚይዘው ማለት ነው። ማርኬት እዚህ ድረስ እንይዛለን። ከዛ ምርጥ ትሬድ ቴክ አደረገ ማለት ነው። ለምሳሌ ይሄ 1 to 6 አራውንድ 6 ትሬድ ወሰደም ማለት ነው። ምርጥ ነው። ሪስካችንን ተቆጣጥረን ምርጥ ትሬድ ነው የምንወስደው ማለት ነው። እና አሁን ይሄንን ወደ ላይቭ ቻርቱ ላይ ሳሳያችሁ እዚህ ጋር ካያችሁት ማለት ነው መጣ እዚህ ጋር ቅድም እንዳሳያችሁ 1 ሃወር ላይ የነበረ ሊኩዊዲቲ አለ። እዚህ ጋር ሃይ ሊኩዊዲቲ አለ። እሱም መጥቶ ማርኬቱ እዚህ ያያችሁት በትንሽ ሊኩዊዲቲ ነው ብሬክ በትንሽ ዊክ ነው በትንሽ ዊክ ነው ማርኬቱ እቺ ላይ ስዊፕ ያደርገልን ማለት ነው። ስለዚህ ምንድነው እኛ የምንጠብቀው ከዚህ በኋላ በዊክ ይሄኛውን ሃይ በዊክ ሲዘጋልን ቀጣይ ማርኬቱ ወደ ዳውን ሳይድ ነው የሚሄደው ብለን ነው ኤክስፔክት የምናደርገው ማለት ነው። እዚህ ጋርም ካያችሁት መጣ ቅድም እንዳሳያችሁ ወረደ። ያው ሃይ እዚህ ጋር ሎወር ሃየር ሎ ሰራ ሃየር ሎ ሰራ። ከዛ ወደ ላይ ድጋሚ ጀመረ ዳይሬክሽኑን ቀየረ ማርኬት ማለት። ከዛ እንደዛ እያለ እዚህ ድረስ መጣ። እዚህ ጋር መጥቶልን እዚህ ጋር ትናንትና የነበረ ኒውስ ነበረ ሲፒአይ በሱ አማካኝነት ነው በአንድ ካንድል ላይ ድረስ ሄደው ማለት ነው። ይሄን ከዛ እዚህ ጋር ሊኩዊዲቲ ስዊፕ ካደረገልን በኋላ ሌላ ምን ኮንፈርሜሽን ጠበቁኝ። ባይዘው ቅድም ዘጋ የረሳሁት ነገር የግድ እንትን መሆን የለበትም ዲማንድ እና ሰፕላይ ብቻ አይደለም መጠበቅ ያለብን ማለት ነው።
ወደ ሴል የምንጠብቅ ከሆነ ሰፕላይ የምንጠብቀው የግድ ሰፕላይ አላል በየትኛውም እንትን ጋር ሰፕላይ ላናገኝ እንችላለን። ሞርሊ ደግሞ ወደ 1 ሚኒት እና 3 ሚኒት ምናምን ስንሄድ ትንሽ እነዛ ቫሊድ የመሆን እድላቸው አነስተኛ ነው። ሞርሊ 15 ሚኒት እና 5 ሚኒት ላይ ጥሩ ይሆናል ይሻላል። እና እኔ ደግሞ እዚህ ጋር ይችኛዋ ሰፕላይ ዞን አለች ግን ቫሊድ የሆነች አይደለችም። ምክንያቱም እዚህ ጋር ምንድነው ፌብሩዋሪ ጋፕ የለውም ኢምባላንስ ማለት ነው የለውም። ስለዚህ ይሄንን እኔ ከሰፕላይ ከመፈለግ ይልቅ ምን ታርኩኝ እዚህ ጋር እነዚህ ካንድሎች እዚህ ጋር በቦዲ ክሎዝ ያደርጉበትም እዚህ ሶስቱ ካንድሎች በቦዲ ክሎዝ ያደርጉበትም አንድ አይነት ቦታ ነው ካያችሁት እና በዊክ እየመጡ ነው እዚህ ፓርት ጋር አንድ አይነት ቦታ ላይ ማኒፑሌት እያደረጉ ይዘጉት እና እቺን ቦታ እኔ እንደ ኢንትሪ ተጠቀምኩት ማለት ነው። ከዛ ማርኬቱ እዚህ ቦታ ላይ መጥቶ ቴስት ሲያደርግልኝ ነው ሴል ለመግባት የፈለኩት ማለት ነው። ሌላም ደግሞ እዚህ ጋር ኤዚያን ሴሽንን ሃይ ምንድነው እዚህ ጋር ስዊፕን ያደረገልን ካያችሁት ኤዚያን ሴሽን ሃይ ስዊፕ አደረገልን። ስለዚህ ምንድነው የምንጠብቀው ሴል ነው በቃ ክሊር የሚታይ ሴል ነው ማለት ነው። ከዛ ይሄንን እታች ድረስ ያሉ ስርበት ምክንያት አንደኛ ኒውስ ነበረ ፒፒአይ ኒውስ ነበረ እና ሌላም ደግሞ እዚህ ጋር እንትን የአንድ ዲማንድ ዞን ነበረችና ቫሊድ የሆነች ናት በስርዓት ካያችኋት እንትን ዊክ አዘጋጓም እንደ ሃመር ካንድል አይነት ነገር ናት። እዚህ ጋር ደግሞ ካያችሁት ኢምባላንስ አለን። ኢምባላንስ ስላለው ይሄ ጥድት ያለ ዲማንድ ዞን ነው ማለት ነው። ከዛ ይሄኛውን የመጀመሪያው ሴላችንን 1 to 5 አካባቢ ቴክ አደረገን። ከዛ ይሄኛውን በሪል አካውንት በራሴ በሪል አካውንት ነው ወሰድኩት ትሬዱ። ይሄኛውን ደግሞ ፈንድድ አካውንት ላይ ነው ቴክ ያደረኩት እና ወደ 95 ዩኤስዲ ሰርቼበታለሁ። ከዛ እዚህ ጋርም ይሄ እቺን ወደ ሞር ይሄንን ለማሳየት 5 ሚኒት ላይ ላሳያችሁ። እዚህ ጋር 5 ሚኒት ላይ በደንብ ይሻላል። እዚህ ጋር እቺኛዋን ልክ ለቺን ለው ቴክ ሲያደርግልን የዚህን ካንድል ላይ ድረስ ሄዶ የስዊፕ ያደረግልንን ካንድል ለው እዚህ ጋር ቴክ ሲያደርግልን ከታች ያለውን እንትን ዲማንድ ዞን ተጠቀምኩት ማለት ነው። ከዛ ከታች ያለውን ዲማንድ ዞን ተጠቅሜ ይሄኛውን እንትን ነው እስከዚህ ሃይ ድረስ ለሚያስፈልገኝ ነበር ግን እስከዚህ ካያችሁት እንትኑ ማርኬቱ ሄዷል በኔ ዳይሬክሽን ሄዶልኛል። እዚህ ድረስ ነበረ መያዝ የፈለኩት ፉል ቲፒ ስማሽ አድርገን ነበር ማለት ነው እና ያው እዚህ ድረስ የኔ ታርጌት ድረስ ሄዷል። ግን እዚህ ድረስ ቴክ ያደረኩበት ምክንያት ምን መሰለኝ ፈንድድ ይሄ ኮብራ ፈንድድ ኮብራን ስለሆነ የምትጠቀመው እንትን የፈርስት ፌዙ ላይ $100 በላይ መስራት አይቻልም ማለት ነው። ከዛ በላይ ከሰራን እንትን ይላል ማርኬት እንትን አካውንት ይፈንዳለች ፌዙንም አላልፈውም። ስለዚህ እንትን ፕሮፊቲንም ሪስኪንም ማኔጅ አድርጌ ስለሆነ ትሬድ የምገባው እሱ በሰጠኝ ሩል መሰረት ነው እና ይኸው እዚህ ድረስ $95 ድረስ ሰርቻለሁ። ላሳያችሁ እዚህ $95 ሰርቼበታለሁ ባይነ የገባሁት እዛ ጋር ይኸው ቴክ ፕሮፊት አድርገናል። እዚህ ጋር ደግሞ ይሄኛው $2 የሚለው ኤስኤል እንትን ብሬክ ኢቭን ነው የወጣሁት። ይሄ 31 ደግሞ ፓርሻል ወጥቼው ነው ትሬድ ገብቼ ነበር። ይሄኛውን ፓርሻል ወጥቼ ነው ማርኬቱ ልክ ሲመለስ $2 ላይ በብሬክ ኢቭን አስወጣኝ። ይሄ ነው። ቀጣይ በሌላ ቪዲዮ እንገናኝ። ቸር ቆዩልኝ።